ሹፎን ለመስራት የሚለኩ ቦታዎች ተከታተሉ። መጀመሪያ የሚለካው ትከሻ ነው፣ ከጫፍ እስከ ጫፍ መገጣጠሚያ እጅ መገጣጠሚያ ያለበት ጋር ማለት ነው። እሱን እንለካለን። በመቀጠል ደረት ዙሪያ ነው የምንለካው፣ ጡት ዙሪያ የሚባለውን ማለት ነው። ከዛ ክፍተት እንተውለታ 2-3 ሰፋ ማለት አለበት። እሱን ከዛ ወገብ ዙሪያ ነው በመቀጠል የምንሰራው፣ ወገብ ዙሪያ ማለት ነው። ከዛ ደግሞ ከትከሻ እስከ ወገብ ድረስ ያለውን ሰደርያ የሚባለውን ቁመት እንለካለን። ከዛ ልብሱ የሚቀጠልበት ፓርት እስከ ጉልበት ከፍ ብሎ ያለው ይችላል። 3 ደረጃ ከሆነም እንደዛ ማለት አሁን የምንለካው ከጉልበት ትንሽ ከፍ ብሎ አድርገን ነው። ከዛ በመጨረሻ ሙሉ ቁመቱን ልብሱ እንለካለን ማለት ነው። እሱን እንጨርሳለን። ከዛ በኋላ እጅ ዙሪያ ነው የምንለካው። አጥፈን ነው የምንቆርጠው እንደምንለው የምንለካው። አጭር ከሆነ ነው ኖርማል የምናደርገው እንጂ አጥፈን አጓጉል ሊሆን ይችላል። እንደ ቁመቱ እንደ አይነቱ ይለያል። በመጨረሻ አምባር ነው ዙሪያውን ከላይ ከፍ ይሆናል ወይም እጁ ላይ ሊሆን ይችላል። አምባር ዙሪያ ነው የምናደርገው። አመሰግናለሁ።